እግዚአብሔርን ያስፈራራል። እኔ ክፈቱ ካላልኳችሁ እንዳትከፍቱ አለ ሹፌሩ። አሁን እሺ ብለን እንክፈት ወይስ እምቢ እንበል? ግራ ገባኝ። እኛ ጨነቀን። ምን እናድርግ ነው ጥያቄ። ድንገት አንደኛው ካሜራማን ምን እንዳጋጠመው አልታወቀም። በለበሰው በቃ እርቃኑን ነበር። በጣም ነበር የሚሞቀው ሀገሩና የለበሳትን ባንድ ብቻ እንደታጠቀ ከኛ መሀል በሩጫ ሌሊቱን ሙሉ ተበጥሶ A joyful sound begins to play to brighten every coming day. By Rook and Etsubina with laughter's art, a funny video and vlog to win your heart. Reaction and vlog! ሻሸመኔ እንዳትወርቂ ኧረ እባክህ አንሰጥም ትከፍላለህ። ማይክ አለ ማውራት ትችላለህ ከፈለክ። በሁለታችንም ላይ ነው። ሰላም እንዴት ናችሁ? ልጅ የወለደ ሰው እንደዚህ ይመላለሳል። ልጅ የሌለው ሰው እንደ ልቡ ይሄዳል። ዛሬ ከተማ ሁለተኛ ጉዟችን ነው። አሁን ያለነው ኮዬ ኮንዶሚኒየም ለ3 ቀን ነው ሻሸመኔ የምንከርመው። ሻሸመኔ እንግዲህ ምርጥ ከተማ ነች። አሁን ያለነው ኤግዛክት ኮዬ ፈቼ ኮንዶሚኒየም አካባቢ ነን። አይ ቲንክ ከሰዓታት በኋላ መንገድ እንጀምራለን። ለጊዜው ግን ታክሲ እስከ ቱሉ ዲምቱ እንሄድና ቱሉ ዲምቱ ጋር የሚጠብቀን መኪና አለ። እንግዲህ ፈታ በሉ። ቻው ይመቻችሁ። እንግዲህ ይሄ አሁን የሰማችሁት ቦስ ነው፣ ይቆጣል። ለማንኛውም ይመቻችሁ። መንገድ ይጀምረናል። ለቀርጸም እየተመቸን አይደለም። ከታክሲ ውስጥ ከገባን በኋላ ቀሪውን እንቀጥለዋለን። እስከዛው ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ከረብ እያደረጋችሁ። ወይኔ ሄድሩም ቆረጠችሁ። ሰላሙ ነው። ሹፌራችን ባለ ከለር መኪና ይወዳል መሰለኝ። ባለፈው ቢጫ ዛሬ ደግሞ ቀይ እየተባለ ነው። ኮሮላ ዲኤክስ እንዳትሉ ማርያምን ግፍ ነው። ከዚህ ከሻሸመኔ በዲኤክስ አስቸጋሪ ነው። በጣም ደክሞናል። እንደምትኝ እያለከለክን ነው። ከዚህ በኋላ እንግዲህ መኪናችን ውስጥ ገባን። ጉዞ ወደ ቱሉ ዲምቱ፣ እዛ ትንሽ ቀረጻለች ተብሏል። እሷን ደግሞ እዩት እስቲ። እንግዲህ ይሄንን ይመስል ነበረ። አይብ አለ፣ ዶሮ አለ፣ ዱለት አለ ምናምን ያበደ ፈዋ ነበር። ይሄን ፈዋ ፈሻ አድርገን ልናጫውተው ነው። ከዛ መጀመሪያ አባይ ጸልዩ ተባለ። እኛም ምግባችንን እንደዚህ ከቀረጽን በኋላ
በጊምባላችን ፖዝ አድርገን መጣን። ከዛ አባ መተው ባረኩት ምግቡን። ማይክ አስገባ እዚህ ጋር ጻድቃን ማይክ ድምጻቸውን ለመውሰድ ካሜራ ማይክ አስገባ። እዚህ እየተሽለኮለከ ፎቶ እያነሳቸው ነው። በዚህ በጣም ጎበዝ ካሜራማን ነው። እኛም እንግዲህ እዚህ ጋር ካሜራችንን ይዘናል በጊምባል። የትም ያልተያዘች ጊምባል ናት። በስማም ጊምባል ብሎ ዝም በቃ እዛ እንደዚህ ጠቅለል አድርገን ጎረስን እንብላ እያላችሁ ነው። ከዛ ያው መንገድ የሚሄድ ሰው እንግዲህ በሰላም ግባ መባል አለበት። አባ መርቀው በሰላም ግቡ ብለው ሸኙን። እኛም እቃችንን ሰበሰብን፣ ላይታችንን እያጣጠፍን እንገኛለን። እዚህ ጋር እቺ ቦርሳ ማችለው ጉድ የለም፣ ያልቻለችው ጣጣ የለም። እቺ ቦርሳ እቃ ጠቀጠቅንባት። አጋጣሚው ነው 2 ኤልኢዲ እና 1 ፓውዛ ላይት ነበር የያዝነው። ቦርሳችንን ዘጋጋን። እኔ እዚህ ጋር ስታንድ እያጠፍኩ ነው፣ ላይት ስታንድ አጠፍ አደረግናት። በቃ ሻንጣችንን ሸከፈን ጉዞ ወደ ዲኤክስ መኪናችን ውስጥ ገባን። ጊምባላችንን እንደያዝን እንግዲህ አዲስ ሰንቻው ልንላ የሳይ አዲስ አበባን አልፈን ወጣን። በቃ እዚች ጋር ከፋፈለ ምናምን ነገር ከአዲስ አበባ ወጣን። ቻው አዲስ ቻው። ወጣን በቃ ዞር ብለን ወደ አዲስ አበባ ላንመለስ አዲስ አበባን ጥለን ወጣን። እዚህ ጋር ፋንታ እየጠጣን ነው። አሰይ ብሪንዳ እንላለን። እስኪ አንድ ጊዜ ብሪንዳ በሉ። እዚህ ጋር ዙዋይ ይገባል። ዙዋይ እንግዲህ እነዚህ በሁለት አባኮዳ ሐውልት ነው የምትቀበላችሁ ዙዋ ስትሄዱ። ከተማዋ ያምራል። ገበያዋ ምናምን ነገር የምር በጣም ደስ የሚል ገበያ ምናምን ነገር ነው ያላት። ትንሽ ፀሐዩ ነው እንጂ ዋጋቸው ምናምን ነገር ራሱ ፒስ ነው። ዙዋይ ሌላ የሚመጣ መኪና ስለነበር ዙዋይ አረፍ ብለን መጠበቅ አለብን። ቦታ እየፈለግን ነው። ወደ ከተማው ገባን በልተው ምናምን ነገር ተባብለን ዙዋይ ወደ ከተማው ገባን። ይሄ ገበያቸው ነው እና እቃ ምናምን እንደዚህ መንገድ ላይ ቆመው የሚሸጡ ልጆች ምናምን ነገር ታያላችሁልኝ። ዙዋይ ዞሮ ብለን ዙዋይን አይተናት ነበር። በርግጥ ግን ለውጪ ሆኖ ለመቅረጽ የሚመች ስፔስ አላገኘም። ያው ብዙ ተራማጆች ይበዙበታል። ብዙንም ሰው ስለማናቅ የህግ አካላት ምናምንም ስለነበሩ መቅረጽ ፈራን። በቃ እንትን የለው ተከለከልን አይደለም መቅረጽ ፈራን። በቃ በማናውቀው ሀገር ብለን ስለዚህ ተው ነው
ሆኖ መኪና ውስጥ ገብተናል። ግን በጣም ይሞቃል፣ ደክሞናል። ብቻ ይኸው እንደምታዩን ፊታችን ቅሪር ብሏል። አሁን ስንት ሰዓት ነው በኢትዮጵያ ሰዓት አቆጣጠር? በኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ከ20 ነው። 11 ከ20 ላይ ነው። ግን ስቲል ፀሐይ አለ። እኛ ቤት ጨለማ ፀሐይ የለም። ሁሉ ነገር አዲስ አበባ ፀሐይ የለም። እኛ ቤት ማለት ነው። በጣም ነው የሚሞቀው። በጣም ነው የሚፈጨው። ግን ደስ የሚል ነገር አላት። ቫይቡ በጣም አሪፍ ቫይብ ነው ያላት። በቃ በደንብ ዝዋይ ብሎ አሳዎቿ በጣም ሽታ አላቸው። እንግዲህ ስንመለስ እንቀምሳቸዋለን ብለን አሁን ለመቅመስ ከለከሉ። መንገድ ስለምትሄዱ ይረብሻችኋል ነገር ብለው አስፈራሩ። ፈርተን ዝም አለን። እኛ ተው ነው እና ብቻ ደስ ትላለች። ከተሜቷ ወደናታል። ያው እንመላለስብሻለን ብለናል። ዝዋይ በጀት ከቻላችሁ ስፖንሰር ከሆናችን እንመላለሳለን። ለማንኛውም አይ ቲንክ ከዚህ በኋላ የስንት ሰዓት መንገድ ነው አለን ያሉት? የአንድ ሰዓት ከምናምን 2 ሰዓት ሞስት ፕሮባብሊ የ2 ሰዓት መንገድ አለብን አሉ። ከዚህ በኋላ ግን ለመንገድም አይመችም እያሉ ነበር። ምንድነው መንገዱ ትንሽ አስቸጋሪ ነው ነገር እያሉ ስለሆነ እንግዲህ እዛት እንደምንገባ አናውቅም። 3 ሰዓትም 5 ሰዓትም ልንገባ እንችላለን። ይማረክ ወንድሜ። አይ እውነት ነው እንዳወራሽ። ያው ሹፌሮቻችን መጥተዋል። አስፈራራን እንዴ? ያስፈራራን ነው ሹፌሩ። እግዚአብሔርን ያስፈራራን። እኔ ክፈቱ ካላልኳችሁ እንዳትከፍቱ አለ ሹፌሩ። አሁን እሺ ብለን እንክፈት ወይስ እምቢ እንበል? ግራ ገባን። እኛ ጨነቀን። ምን እናድርግ ነው ጥያቄ። እሺ ሰብስክራይብ ያደርጋችሁ አብራችሁ ይሜ ባባ ቻው። ማይኩስ እዚህ ጋር ማን ነው? እዚህ ጋር ነው። አሳበላሻለሁ አባይ ዳር ቤቴ። አሁን ደግሞ ዝዋይ ነው ቤቴ። አሁን ዝዋይ ላይ ነው ያለነው። ይቅርታ በመንጠባጠብ ምርጥ ሳይክሎች ምናምን አሉ። ዋው! በነገራችን ላይ ዝዋይ አሪፍ ከተማ ነች። ለኔ ሁለተኛ ጊዜ ነው ዝዋይ ስመጣ። ዝዋይ ገብርኤል በተመረቀበት ሰዓት ላይ በአጋጣሚ ሆኖ ዝዋይ ገብርኤልን ህንፃ ቤተክርስቲያኑ ሲሰራ በአጋጣሚ ነው የነበርኩ ካሜራማኑ እና የመቅረጽ እድል አግኝቼ ነበር። በጣም ረዥም ጊዜ ነው፣ ጊዜውን አላስታውስም። አይ ቲንክ ወደ 10 ዓመት የሚሞላው ይመስለኛል፣ የሚያልፈው ሁሉ ይመስለኛል። እና እንግዲህ አሁን ከ10 ዓመት ምናምን በኋላ ነው የመጣሁት ማለት ነው። እና ደስ ብሎኛል። ዝዋይ ደስ የምትል ከተማ ነች። ሰዎቹ ደስ ይላሉ። እና ያው እንግዲህ አሁን ዝዋይ ለፋፈሽ እያልን ነው። መጥተን ግራ ገብቶናል። የት እንደምንገባ ግራ ገብቶናል። ፈራን። ቦታው ትንሽ ግራ ያጋባል። ይሄ ምንድነው? አንድ ቀን ደግሞ የዛሬ 6 ወር ወደ አዳማ ሄድንና አዳማ 3 ቀን አደርንና አክቹሊ የ3 ቀን ስራ ነው። በ2 ቀን ጨርሰን አደርንና ድንገት ቤተሰብ ወንድሜ ነው ድንገት ያለው እሺ። ከዛ 2 ልጆች ነበሩ ካሜራማኖቻችን ይኸውላችሁ ምን ሆኖ መሰላችሁ? ድንገት ሌሊት ላይ ቦልትን ታስገባልኛለህ እዚህ ጋር መስሎን ሆነ። ምንድነው የተፈጠረው? ሲሪየስ ግን ቆይ ቁም ነገር ግን ሌሊት ላይ ይሄ ነገር እንደውም በኮሜንት ታሳውቁን ተመልካቾቻችን፣ ምን እንደሆነ እንደው ብታሳውቁን ደስ ይለኛል፣ ይሄን ቪዲዮ የምትመለከቱ ሰው። ምክንያቱም ተኝተን ባለንበት ሰዓት ኦልሞስት እኩለ ሌሊት ነው ያኔ። አይ ቲንክ ወደ 7 ሰዓት ወይ 8 ሰዓት ላይ ነው ሰርካ ድንገት አንደኛው ካሜራማን ምን እንዳጋጠመው አልታወቀም። በለበሰው
በቃ እርቃኑን ነበር። በጣም ነበር የሚሞቀው ሀገሩና የለበሳትን ባንዱ ብቻ እንደታጠቀ ከኛ መሀል በሩጫ ሌሊት ሙሉ ፈር ማን እንደሚሉት ዛሬ እንግዲህ ወዴት ነው የምንሄደው? እዚህ ጋር ተፋታልኝ ኋላ ፉርጎ ይሄ ቦታ ደግሞ በፊልም ታስታውሱታላችሁ። ፍቅሬን ያያችሁ የሚለው ፊልም ላይ የሱራፊል ኪዳኔ ፊልም ላይ እሱ ደርሶ ዳይሬክት ባደረገው ፊልም ላይ ይሄ ከታች በምታዩት ቪዲዮ የተቀረጸበት ቦታ ነው። ያው መንገዳችን ላይ እንደዚህም ግመልም አይተናል እና ፊልሙ ላይ መሐመድ ሚፍታ ሩትና እንግዳ ሰው ሀብቴ የነበሩበት ፊልም መቼም ታስታውሱታላችሁ። እሱ ፊልም የተቀረጸው እዚህ ቦታ ነው ማለት ነው። እሺ ሰላም ጀዝበናል። እንደምታዩ እንዴት ናችሁ? ገብተናል። ሻሺ ሸመራሽ ገብተናል። ማደሪያችን እየተፈለገ ነው። በጣም ነው የሚሞቀው። በጣም ትክክል ነው። ግን ካወለቅነው ደግሞ ብርዱ ኃይለኛል። አልለመድነውም። በጣም ለእናንተ ብለን መስዋዕትነት በስልክ ብላችሁ ነው የሚቀርጽ ነገር በቃ ብዙ ሰዓት እንደገባን ታውቁኝ ብለን በማሰብ ብቻ ማደሪያችን እንደተገኘ ማደሪያውንና ሁኔታውን ብቻ ያለውን ነገር እናሳያቸዋለን። ፕሮፌሰር አድርገን እስከዛው ይሄን ከረብ እያደረጋችሁ እስከዛ አበረታቱ። መራባ አሁን ስንት ሰዓት ነው? ከሌሊቱ 5 ሰዓት ዞረን ከሌሊቱ 5 ሰዓት ማደሪያ አግኝተናል። ቦስ ግማሹን አደር መኪና ውስጥ ነው አልጋ አጥተን ማለት ነው። እና ቢያንስ አጋምሰነዋል። አይኔ ራሱ ያስታውቃል። አያችኋል ጋይስ፣ በጣም በሚያሳዝን ሁኔታ ሐዋሳ ላይ ከመሸ አልጋ አታገኙም። ሐዋሳ ነው የመጣነው በነገራችን ላይ ሻሸመኔ ነበርን። ሻሸመኔ አልጋ አጣን። ግን በአጋጣሚ ነው ሰይድም ሐዋሳ ላይ ደግሞ አሁን ያው እንደምታውቁ እንግዲህ ደካክሞናል ትንሽ። አንድ ረባሽ አለ፣ እሱም ይቅርታ ያሟል ትንሽ ያው አእምሮ በሽተኛ ማሱን እንግዲህ አሁን ሐዋሳ ላይ አልጋ አግኝተናል። ቆንጆ ናቸው ያቸውና በቃ ጠራጠር አድርገው እንተኛበት አይነት ለማንኛውም አዳሬ ይመስላል። ጧት እንገናኝ። ቻው።